ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ሰማኛል እኮ ግን ደግሞ እንዲያስረኝ አልፈልግም። ያ ነገር በቃ አንተ አይደለም አይስልም። ዮ ሰላም እንዴት ናችሁ አላችሁ ወይ? አለን እግዚአብሔር ይመስገን። በቲክቶክ የነበረንን ጩቤ ወደ ዩቲዩብ አመጣነዋል። ከዛሬ በኋላ በዚህ ዩቲዩብ አካውንት እኔና መወዳትን በጣም የማከብራትን ሴት ሁለታችንም በዚህ አካውንት ታገኙናላችሁ ማለት ነው። ዛሬ ምን አሰብኩኝ፣ እቺን ቆንጆ ሴት ፕሮፖዝ ማድረግ ፈለኩ። እቺን ቆንጆ ቀለበት አሳያችሁ። አያችኋት? እቺን ቆንጆ ቀለበት ገዛውና ታገቢኛለሽ ወይ በየቃል ኪዳን ላስርላት አሰብኩኝ። ኦሬዲ ጠርቻታለሁ ትመጣለች። ግን እስክትመጣ ስለሷ አንዳንድ ነገር ልበላችሁ። እቺን ቆንጆ ሴት ያገኘኋት ኦሬዲ በተሳሳተ ስልክ ነው። ያው ከዛ ተፍ ብዬ አስቀረዋት ማለት ነው። ኦሬዲ እዚህ አሁን ያለውበት አካባቢ ላይ የመጀመሪያዋ ጓደኛዬም የመጀመሪያዋ ሴት እሷ ነች እኔ ህይወት ውስጥ እና በጣም ቆንጆ ሴት፣ በጣም ሰው አክባሪ ሴት፣ በጣም የምትወደድ፣ በጣም ብዙ ሰው የሚወዳት፣ ብዙ ሰው የሚያከብራት፣ ብዙ ሰው የሚሳሳላት፣ ብዙ ሰው ስለሷ አውርቶ የማይጠግብላት ሴት ናት። ያው አሁን እንደመጣች ወዲያውኑ ታገቢኛለሽ ወዲ እሺ ትበለኝ አትበለኝ አላቅም። ወዲ ጓደኛሞች ነን ማለትም በፍቅር ነው አንድ ላይ እየኖርን ያለነው። እየኖርን ስላችሁ እሷም ቤተሰቧ ጋር እኔም ቤተሰቤ ጋር ነው የምንኖረውና ግን ደግሞ ወዲ አሁን ማግባት ፈልጋለሁ እሷን። ቃል ኪዳን ቀለበት ላስርላት ፈልጋለሁ። አዎ በቤተ ክርስቲያን ነው ሁሉም ነገር መሆን ያለበት፣ በሃይማኖት ቦታ ነው ምናምን። ግን ምናልባት ከዛ ቀደም ብሎ እኔ በዚህ ቃል ኪዳን ላስራት ፈልጋለሁ፣ ላጣት ስለማልፈልግም ጭምር ማለት ነው። እና ኦሬዲ ትመጣለች። ከዛ ምን እንደምላት ነው አሁን ማላቀው ማለት ሁሌ ምላት ነገር ስለሆነ አዲስ አይሆንባትም ብዬ አስባለሁ። ምናልባት ይሄን ቪዲዮ ከተፖስተ በኋላም ታዩዋለሽ። በጣም ነው ማከብርሽ፣ በጣም ነው ማፈቅርሽ። ንጹህ ሴት ነሽ። ሴት ብቻ ሳትሆኚ እናትም ጭምር። እኔ አንድ ሰው አይደለም እኔ ጋር ያለው ጓደኛም፣ ሚስትም፣ እህትም ሁሉም ሆነሽ ነው ያለሽውና በጣም አመሰግናለሁ። በጣም ነው የማከብርሽ። ከፍቅርም በላይ ደግሞ ክብር ይበልጣል። በጣም አከብርሻለሁ፣ በጣም እሳሳልሻለሁ፣ በጣም አስብልሻለሁ። እግዚአብሔር ፈቅዶ ሁሉም ነገር ቦታውን ይዞ ደግሞ በክብር በስርዓት በክብር አግብቼ ከእናትና አባትሽ ቤት አስወጥቼ ወስድሻለሁ ማለት ነው። እና ይሄን ቪዲዮ ስታይ አደራ እንደዚህ የሚል ኮሜንት ካንቺ እጠብቃለሁ። እናንተም የኔ አካውንት አዲስ አካውንት ነው፣ ሰብስክራይብ አድርጉልኝ። ምናልባት በዚህ ሰፖርት አድርጉኝ። የምትወዱኝ ሰዎች፣ የምታከብሩኝ ሰዎች፣ ደግሞ ዛሬ የምታዩኝም ሰዎች ከዚህ በኋላ ለእናንተ በጣም የምትወዱትን የለመዳችሁትን አይነት ሳይሆን ያልተጨመላለቀ እውነት የበዛበትን ታሪክ ለእናንተ ለመልቀቅ አስቤ ጨርሻለሁ እኔ። እና ይሄን ዩቲዩብ አካውንት ከፍቼላችኋለሁ። ሁላችሁም ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ አካውንቴን። ሁላችሁም ደግሞ ሀሳብ አስተያየታችሁን አስቀምጡልኝ። ካልወደዳችሁኝ አልተመቸህንም ስርዓትን ያዝ ከዚህ በሉኝ። ከወደዳችሁኝ እንደዛው በርታልን፣ እናግዛለን። እኛ በማየት እናግዛለን። የናንተ እይታ ለኔ ቫልዩ አለው። የናንተ አንድ ሰብስክራይብ ማድረግ ለኔ ትልቅ የህይወት መንገድ መጀመሪያ ሊሆን ስለሚችል ሁላችሁም እንድታገዙኝ ጠይቃለሁ። ስለምታደርጉልኝ ነገር ሁሉ አመሰግናለሁ። ይሄን የዩቲዩብ አካውንት ሰብስክራይብ ሳያደርጉ መመልከት በራሱ ንፉግነት። እስቲ አንዴ አንድ ላይ እናድርግ። 1 2 3 አመሰግናለሁ ሰብስክራይብ ስላደረጋችሁልኝ። ኮሜንት አድርጉ፣ ሀሳብ አስተያየታችሁን አስቀምጡልኝ። ስለምታደርጉልኝ ነገር ሁሉ አመሰግናለሁ። እንግዲህ እንጠብቃት። እመጣለሁ ካለችኝ ወዲህ ሰዓት ሄዷል። አላቅም፣ እስካሁን የተደወለልኝ ስልክ የለም።
ብቻ እስቲ አላቅም መታመን ሊፈጠር እንደሚችል አታብረም ቀለበቷ ምን ያህል ብር እንዳወጣሽ ገምቱ እስቲ ቾት ልቤ ይመታል አልኩ ቆንጆ ሴት እና የመጀመሪያ ሴት ሚስት ማድረግ ያህል የታደለው እንዴ የለም ሰው ግን ልብ ይመታል በጣም ፈር ያረጋል በተፈጥሮ ጨቅጫቃም ስለሆንኩኝ አሁን መፈራው እሱን እኮ ነው የሆነ ጊዜ ሲጨቃጨቃ ተታኝ እንዳትሄድ ብዬ ነው እዛ ነው እንደዚህ ልቤ ከው ብሎ ገና በዚህ ወዲህ 2 አመት ምናምን ያህል አብረን አሳልፈናል ለዛም ነው ይሄን ቀለበት ላደርግላት ያሰብኩት አላቅም ሊፈጠር እንደሚችል እስቲ አብራችሁን ሆኖ በታለች እስቲ ጊዜ ጠፋኝ ማርያም በኢየሱስ ስም የተከበሩ ዛሬ በካሜራ ነው መቀበልሽ ይሁን ካሜራ የታባቱ ነው ቢጤ አለሽ ዳንሽ ዛሬ በካሜራ ነው ተጋብስቲ ዩቲዩብ መጀመር ፈልጋለሁ ምናምን በይ ስንት የነገርኩሽ ስንት ያወራው አልነገርከኝም ዛሬ እንደምጀምር ግን ዛሬ ለመጀመር ምን ያንሰኛል እኔ መልክ አለኝ እንዴት ነሽ አምሮብሻል በእውነት ማርያም አንተ ማን ይሄ ለማስታወሻ ይቀመጥ ብዬ ነው የምቀርጸው ያው ዛሬ በስንት ጊዜው አምሮብሃል አለች ማለት ቆንጂዬ እንደሆንኩኝ አውቃለሁ ወዲህ መጀመሪያም እኔ ነኝ ያማለልኳት ብዙ ለፍታብኛለች በጣም ደክማብኛለች አውሪያ በደንብ አውሪ ይሄ ለልጆቼ እንዲያዩት የምፈልገው ፋይል ነው ዘባኩኝ ዛሬ ስላንቺ ላወራ ነው ማለት ይሄ ፋይል ምናልባት ይሄ ቪዲዮ ይሰርጋችሁለት እንዲከፈት ስለፈለኩ ነው እና ስላንቺ ነግርሻለሁ አንቺም ስለኔ ተነግሪኛለሽ በመጀመሪያ ደረጃ ስለኔ ጸባይ እንድትነግሪኝ ፈልጋለሁ ምን አይነት ሰው ነው ላንቺ ምን አይነት ሰው ነው የምመስልሽ ማለት ምን አይነት ሰው ነው ላንቺ ባንቺ ህይወት ውስጥ በጣም አስቸጋሪ ሰው እኔ በቃ አልቻልኩት በጸሎት በስንጸሎት ሱባኤ አንቺ ሰርግ ላይ የሰርግ ያውሉ ሰው የሚያው እኮ ነው ጥሩ ነገር አውሪ እንጂ ማለት እውነት በእርግጥ ያስቸግራል ግን ያው በፍቅር ነው እሺ እና እኔ ባለ በጣም እኔ ለሱም ይሁን ቃላት የለኝም ይሄ ለመባል ምናምን አባባል ሳይሆን ምር ቃል የለኝም በጣም ጥሩ ሰው ነው በጣም ንጹህ ልብ ነው ያለው ተንከባካቢ ነው ፍቅር አዋቂ ነው እሺ ሶሪ ደግሞ ስላንቺ ላውራ ያው የመጀመሪያ ቀን ገና እንደተገናኘን ወዲህ በጣም እንደዛማ ይባል ታሪክ ላውራ እኮ የመጀመሪያ ቀን እንዳየዋት ለዳኒ ያለምን ቆያ ላውራ ሰርግ ላይ የሚታይ አይደል በጣም አስጠልታኝ ምናምን ላይ በስራቱ ሳላወራት ምናምን ሄድኩት እንዴት እንደሚያረጋት ምናምን ብዬ ከዛ የሆነ ቀን ምን ብላ ጠይቀችኝ ምን አይነት አለባበስ ትወዳለህ ነው ምናምን ስትለኝ ወዲህ ቀሚስ ብትለብሽ አልኳት መች ከዛ ጀለስ ቀሚስ ለብሳ መጣች ከዛ በቃ እኔም ገባኝና በግዳውን አፈቅራለሁ እስክትለኝ መጠበቅ የለብኝም ብዬ እኔ በቃ እኔ አፈቅርሻለሁ አልኳት ወዲህ እሷ ማለት አይቀርም ነበር ስለሷ ወዲህ ደስ የሚል ጸባይ አላት ሰዓት አታከብርም ለ5 ሰዓት ቀጠሮ ልትመጣ የምትችለው 8 ሰዓት አካባቢ ነው
እሱንም ያው እኔ ስለሆንኩ ነው ይመስለኛል። ሌላ የሚጠብቅ ሰው አለ? ሌላ ደግሞ በጣም ጨዋ ነች ማለት እኔን ካገኘች በኋላ እኔ ህይወቷ ውስጥ ከገባው በኋላ ነው ጨዋ የሆነችው። ትጸልያለሽ በጣም ለኔ የሚያስፈልገኝ አንዳንድ ምንድነው ምን ልታውጪ ነው ለጽፈው እና በጣም መስገርም ሴት ናት። ወዲህ እንዳየው ነው በቃ እቺን ሴትማ በባሌም በቦሌም ብዬ እኔ እጅ ውስጥ ማስገባት አለብኝ አልኩኝ። ተፍተፋልኩ ያሌለ ያልሆነ ታሪክ አወራዋት፣ አሳመንኳት። በቃ እሷን ለማግኘት ብዬ ያደረኩት አንድ በጣም የሚያስቀኝ ጉዳይ የቤተክርስቲያን ሰው መስዬ ነው የቀረብኩት። የቤተክርስቲያን ሰው መስዬ የቀረብ የቤተክርስቲያን 10 ያመላለስኳትና ስታይ በቃ ይሄ ልጅማ አለች። ከገባች በኋላ በተሯ እሷ እየጎተተች ነው የምትወስደኝ እና በጣም ነው ሙድሽ፣ በጣም ነው ማከብርሽ፣ በጣም ነው ደግሞ ማፈቅርሽ። ትመችኛለሽ። ነይ እንገባለት አምብስ። እሺ ዛሬ ደግሞ አንድ ሰርፕራይዝ አለሽ። እንግዲህ ፋይናሊ 2 አመት ምናምን ሆኖናል። 2 አመቱን ብዙ ጊዜ አስቸግረሻለሁ፣ ብዙ ጊዜ አስቸግረሻል እና ካሁን ወዲያ ባንለያይ ምን ይመስልሻል? ማለት አሁን አንቺ ያዡ እኔ ማውጣው ቃል ማለት አብረን ብንቆይ እኔ ደስ ይለኛል። እኔም እኮ ማለት መስተያየን ትችል አንተ አይደል ታገቢኛለሽ ማለት ቃል ኪዳን ቀለበት ነው። ታገቢኛለሽ ሚንስ ይሄ አሁን አንድ ላይ እንኖር በቃ ትዳር የመጨረሻው ይሄ ቀለበት ነው ምናምን ሳይሆን ቃል ኪዳን ታስሪልኛለሽ ወይ? እንደወንድ ያው መንበርከክ ምናምኑን ስለማልችልበት ነው ጸባይንም ስለምታውቂኝ እና ወይ መንበርከክ ካለብኝ አሁን ልንበርከክና ላርግልሽ ደስ ይያለኝ። እንግዲህ ጓደኛ የለኝም ለዛም ነው እንደዚህ ዲኮር ምናምን እና ደግሞ ደሃኔን ታውቂዋለሽ መግዛት የምችለው ይሄን ነው እና አስፈላጊ እኮ አይደለም። ምን ያደርጋል ቀለበት ማለት አስፈላጊ አይደለም ማለት እንዳልከው 2 አመት በቃ 2 አመት ምናምን አብረን ያለን አንተ እኔን በቀለበት ታስረኝ ቀለበት ስላረክልኝ እኮ አይደለም እስካሁን አብሬ ያለሁት አይደለም እኮ እኔን ቀለበት ማስረው ላስርሽ ማለት ማሰር ማለት አልገባኝም። ማለት አብረኝ እንዴት ልታቆየኝ በቀለበት? እኔ ልቤ እኮ ነው አይደል ቀለበት አስፈላጊ አይደል? እሺ ግን የሆኑ የሚያዩሽ ወንዶች የሚመለከቱሽ ሰው ባል እንዲያልሽ እንዳስብ ፈልጋለሁ። እስካሁን አላሰብም። እንዴ ቀርቦ እኮ ይጠይቀኝ ካለ ነግረዋለሁ አይደል? እኔ አሁን ይሄን ማሳካት ስለቻልኩ ቢሆንስ ያረኩልሽ። ኧረ እኔ አልፈልግም፣ በቀለበት መታሰር አልፈልግም ማለት አልፈልግም፣ ቀለበት አልፈልግም። ቀለበት እጄ ላይ እንዲኖር አልፈልግም ማለት ለምን ይጨንቃል እንዴ? እኔ ታሰርኩ ነው ይመስለኝ ማት የታሰርኩ ነው የሚመስለኝ ማለት ቀለበት እኔ ቀለበት አልወድም። እንዴት ነው እንዴ? ገና ብዙ ነገር እየተጠበቀብኝ እንዴት ነው ገና ካሁኑ ቀለበት ማድረግ እኮ ቀለበቱን እኮ ወዲያውን አብረን ኑር ወይ አንድ ቤት ኑር ምናምን ማለት ሳይሆን ማለት ገባኝ እኮ ተረዳው። ማለት እኔ ቀለበት ማድረግ አልፈልግም። እስካሁን 2 አመት አብረን ምናምን የቆየነው እኮ ቀለበት አስረልኝ አይደለም ማለት እኮ ይሄን ዛሬ ማድረግ ይቻልኩኝ ልምርክ ምናልባት ኧረ እኔ ለዛ አይደለም አልፈልግም ቀለበት። ለምን ማለት አስፈላጊ አይደለም። ምን ይወጥስ ቀለበት እኔ እንደታሰርኩ ነው የሚሰማኝ። ለምንድን ነው አንተ ለምንድን ነው እንደታሰርኩ ማለት ማን ነው? ለምንድን ነው በቀለበት አንተ ልታስረኝ የሞከርከው ሲጀምር? ማለት ይሄን ቀለበት ስላረኩልሽ ነፃነትሽን ታጫለሽ? አዎ የትኛው ነፃነትሽን? እንደዚህ እንዳሁኑ ሊሆን አልችልም። አንደኛ ፍሪ ሊሆን አልችልም። ሲቀጥል ደግሞ የሆነ እኔ እኮ እስካሁን ምንም ያረኩብ ነገር የለም ማለት በቀለበት ታስሬ ሳይሆን ያንን ነገር እያደረኩ ያለው ዝም ብዬ እንዲሁ ልቦናዬ ስለማይፈቅድ ገባ እና ይሄ ቀለበት እኔ ወጥቶ አስፈላጊ አይደለም። ይሄ የሆነ ያልገባኝ ነገር ማለት የቱ ጋር ነው መታሰሩ ነው? እኔ ቀለበት ሰው ቀለበት እንዴት ነው የማደርገው? አባ ምን ሆነሃል? እኔ ቀለበት አልፈልግም።
በጣም ብዙ እኮ ነው ያወጣሁበት ቀለበት እኮ። ታዲያ ቢሆንስ ሌላ ዜና ነው ካሜራ ምናምን አደረገሽ ተጠብ እኔ ቀለበት ማድረግ አልፈልግም። እኔ ነው እንደዛ አይደለም እኔ ጨንቀኛል። ሲጀመር እንዴት ነው ቀለበት አድርጌ ልዞር የምችለው? እኔ ሲቀጥል ከቀለበት በፊት ብዙ ላሳካቸው የምፈልጋቸው ህልሞች አሉ። ስለዚህ እኔ እዚህ ህይወቴ ውስጥ መጥቶ የሆነ ባለትዳር እንደሆንኩ እየተሰማኝ ምናምን ቀለበት እንዲያስረኝ አልፈልግም። ገባ? አልችልም። በቃ አልገባኝም። ባለትዳር እንደሆንሽ እንዲሰማሽ አትፈልጊም ነው? ይሰማኛል እኮ ግን ደግሞ እንዲያስረኝ አልፈልግም። ያ ነገር በቃ አንተ አይደለም። አይ ስለ አንተ እኮ እንዴ በቀለበት ስላሰርክልኝ ነው እንዴ እንዳገባኝ የሚሰማ? እስካሁን አይሰማህም ነበር? እሱን ማለቴ ሳይሆን ወይ አስለ ሰው ስላደረገው አንድ ነገር ባናደርገው ደስ ይለኛል። እስካሁን ተማምነን አይደል እንደለ ነው። ቀለበት እኮ ህይወት ውስጥ እስካሁን ምንም ነገር አላደረገም። ሲቀጥል ጊዜ ያለው ሁሉም ነገር አሁን አስፈላጊ አይደለም። አሁን ሰዓት እኔ ቀለበት ማሰር አልፈልግም። እኔ ያልገባኝ አንድ ነገር ማለት የቱ ጋር ነው የሚያስርሽ? እሺ እንደ ጌጥ አድርግ፣ እንደ ቀለበት ሰው እንደ ባለስልጣን እንደ ጌጥ እንታረግ። አልፈልግም። ይሄን ያክል ቀለበት እንዴት እንደ ጌጥ ማለት ነው? እሺ ላይ ኮነ ቀለበቶች ነበሩ ተውኳቸው። ሲቀጥል እኔ እኮ አቀማመጣቸው ላይ ይለያል። ይሄ ሲቀጥል ሌላ ነገር ነው ይመስል ማለት ጀስት እንዲህ ነው የምታስቢው? ሰው ደግሞ እኔ ከዚህ በፊት እኮ እኔ አንቺን ሁላ ሳገኝሽ ብዙ ቀለበት ትሽሻይ ነበር። እሱ ለጌጥ ነው ያደረኩት ያለው እኮ ይሄ ለጌጥ አድርጊው። እሺ ተይው። አሁን ሌላውን ተዘሽ ለጌጥ እንደሆነ ሳይሆን ቀለበቱ እኮ ይለያያል። ይሄ ያስታውቃል እኮ ያኝ ትናንሽ ናቸው አይደለም እኮ ይሄ አሁን ማለት ቀለበቱ ምንድነው የሚያደርገው ነው? አንቺን ምንሽን ነው የሚያስረው? ሰው ሌላችሁ ወንዶችን ሲያዩሽ እይታሽ ቀንስብሽ። አልገባኝም እኮ እንትን አልሽው። መታሰር አልፈልግም። እኔ እናንተ በልባችን ነው ሁሉም ነገር እንዲሆን የምፈልገው። ቀለበት እኛ ጋር አስፈላጊ አይደለም። በቃ ማለት እኔ በቃ እንደ ስለ አልፈልገውን ነገር ደግሞ ማድረግ አልፈልግም። አልችልም። ሲጀመር ቦታና ጊዜ ያለው በአሁን ሰዓት በቃ የማይሆን ነገር ነው ቀለበት። እሺ በቃ እንተዩ ማለት ይሄ ጀስት ይሄን ያለ እንትን የሚል አይደለም እኮ አይደል? እኔ ካልፈለግሽ ይቀራል። ካልፈለግሽ ይቀራል እኮ ግን ይሄን ያህል ሰው ምንሽን እንደሚያስበው አላውቅም። ለምንድን ነው እንደዚህ ይሆንሽ? እንደዚህ አቱን እንዴ ነው እኮ ያው ቀለበት አስፈላጊ አይደለም። በቃ ተውኩት እኮ አትናደዳ እና አትቆጣ እንዴ። አልተናደድኩም። በቃ አሁን እኔ ካሜራ እዚህ ጋር መደቀንህን አይቼ ፕራንክ ላደርግ ነው። ያው ሀሳብህን በሰርቀው ለሰም ደረዛ እና እንዴ እኔ ላድርግልህ ይደል ምን አለበት ማለት አይደለም እኮ ጀስት ምን አስፈልገ ይሄ ሁሉ ክርክር? እሺ ብሎ አምጣት ሰጡ ምን አለበት? ለኔ ከዚህ በላይ ብትለፋ ያስረኛል። አረ ለዝሎ ያልገው ወለት ተመርተው ታሻው አንቺ ስንት ነገር ሲያመጡ አንቺ አፈጥሻል ካለው አሁን ታስርሻ አሰረኛው እንጃለቅ የሆነ ነገር መሰለኝ። አሁን ባለትዳር ነሽ የምታመጪውን አምጪ። ቀለበት ከገባ በኋላ ወለም ዘለም የለም። አናትሽም ብዬ ነው የምገላግልሽ። ቀላል ያስፈራራኝ ያው ነው። አግብት ማን አግብቶ ባለትዳር ነው ከካውን በኋላ በዛው ለዩቲዩብ ቪዲዮ ነው የቀረስኩ ያሉት። ነገርኩኝ አይደል? ሰላም ባያችሁ እስቲ የመጀመሪያ ቪዲዮአችን ነው ወዲ
አዎ ዩቲዩብ ስንሰራ የመጀመሪያችን ነው። ቲክቶክ ነው በብዛት የምንሰራው እና እንዴት ናችሁ? ደህና ናችሁ ነው ያለውላችሁ። ቤት ወጣ። እኔ እሱ ሚስት ነኝ። ጁሊ ይባላለሁ። እንዴት ደስ እንደሚል ግን እንደዚህ መባል በስመ አብ። እና ሁላችሁም ጀስት ቤተሰቡንና አዲስ ተቀላቀሉን። ከዚህ በኋላ በጣም ደስ የሚላችሁ ነገር የምትወዱትን አይነት ቪዲዮ ለመስራት እናስባለን። እንሰራለን። የእናንተ ድጋፍ ግን በደንብ ያስፈልገናል። ሁላችሁም ሰብስክራይብ አድርጉልን። ሀሳብ አስተያየታችሁን ስጡን። ያጠፋነው ካለ ተቆጡን። በዚህ በኩል ሄዱ እንደዚህ አስተካክሉ በሉ። አዲስ ነን፣ ገና ልጆች ነን፣ ታዳጊዎች ነን። የእናንተ እርዳታ ያስፈልገናል። አንድ ሰብስክራይብ ምናልባት ለኛ በጣም ትልቅ ዋጋ ይኖረዋል። ስለምታደርጉልን ነገር ሁሉ እናመሰግናለን። ከወዲሁ እናመሰግናለን። እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ። እንወዳችኋለን።